12ኛ ክፍሎች ይሄንን ጥያቄ በደንብ ተከታተሉኝ እንድሰራላቸው ከተማሪዎች የተላከልኝ ጥያቄ ነው። የመጀመሪያው none of the furniture we bought last week blank yet። እዚህ ጋር ሁለት ነገሮችን ትይዘላችሁ። አንደኛው ፈርኒቸር ምንድነው? ፈርኒቸር አንካውንቴብል ናው ነው፣ ሲንጉላር ናው ነው በእንግሊዘኛ ማለት ነው። ስለዚህ እሱን አንድ ከያዛችሁልኝ፣ ሌላው ደግሞ አብሮ የመጣው ምንድነው? የት የሚል ነው። የት ደግሞ ምንድነው? ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ፕሬዘንት ፐርፌክት ቴንስ ምንድነው? ነገሩ ስለምታወሩት ነገር እስካሁን ድረስ አልተጠናቀቀም ወይም ደግሞ አልተፈጸመም ብላችሁ የምታወሩለት አይነት ሐሳብ ማለት ነው። ስለዚህ ይሄንን ከያዛችሁ የሚመጣው ሐሳብ ለሲንጉላር የምትጠቀሙት ማንን ነው? በፕሬዘንት ፐርፌክት has ነው አይደለ? ከዛስ ፕሬዘንት ፐርፌክት ስታደርጉት የት ለሚለው ደግሞ arrived ይሆናል ማለት ነው። ስለዚህ ኤ ላይ ያለው none of the furniture we bought last week has arrived yet። በባለፈው ላስት ዊክ ማለት ባለፈው ሳምንት ያዘዝኩት ፈርኒቸር ወይም የገዛውት ፈርኒቸር እስካሁን ድረስ አልደረሰም ማለት ነው። ከናንተ ጋር አልመጣም እያላችሁ እያወራችሁ ነው። ስለዚህ ጥንቃቄ አድርጉ። ሁለተኛው ደግሞ በደንብ ያዙልኝ። ሁለተኛው classes begin only after you blank registration። ብዙዎቻችሁ ምናልባት የምታስቡት ብዬ የወሰድኩት completed የሚለውን ነው። ነገር ግን እዚች ጋር ቆም ብላችሁ እንድታስቡ ማድረግ ያለባችሁ ነገር አለ። ምንድነው እሱ? classes begin simple present ነው። ከዛ only after time word አለን። ስለዚህ ክላስ ቢግን የሚሆነው ፊውቸር ነው ማለት ነው። እናንተ እንትናችሁን ምዝገባችሁን ካጠናቀቃችሁ በኋላ ነው ክላስ የሚጀምረው እየተባላችሁ ነው። ስለዚህ ፊውቸር ሚኒንግ እንዲኖረው ነው ማድረግ ያለባችሁ። አፍተር ፕላስ ፕሬዘንት ሲምፕል ነው መሆን ያለበት። ሲምፕል ፕሬዘንት ቴንስ ፕላስ አፍተር ከሆነ ፊውቸር ሚኒንግ ይሰጣችኋል ማለት ነው። ስለዚህ classes begin only after you complete registration የሚለው ነው። ለምን only after የሚለው subordinate clause ነው ማለት ነው። እንደ አያያዥ ነው የሚጠቅመው። ስለዚህ ምን መሆን አለበት? future meaning መስጠት አለበት ማለት ነው። በጣም ማስተዋል ያለባችሁ እዚህ ጋር ነው እንጂ you completed registration አይሆንም። you complete registration። ስለዚህ ቢ ላይ ያለው መልሳችሁ ይሆናል ማለት ነው። ሌሎችም የተላኩልኝ ጥያቄዎች አሉ፣ በየተራ እሰራቸዋለሁ። እናንተም ደግሞ ቴሌግራም ቻናል ላይ ጆይን አድርጉ። ሚስተር አበበ ብላችሁ ይመጣላችኋል። በደንብ ሼር አድርጉት። መልካም ጊዜ። ከቅድሙ የቀጠለ ጥያቄ ነው። በጣም አሪፍ ጥያቄዎች ናቸው የተላኩልኝ። በነገራችሁ ላይ ለብዙዎች ሼር አድርጉላቸው። ሶስተኛው ጥያቄ next week this time I blank all my examination ይላል። አሁን እዚህ ጋር ትልቁ ስራችሁ ማንን ማየት ነው? next week this time ምን ማለት ነው? በሚቀጥለው ሳምንት በዚህ ሰዓት ማለት ነው። ስለዚህ future perfect ነው ማለት ነው። future perfect next week this time። ከዛ I blank all my examination ፈተናዬን በሙሉ እጨርሳለሁ እያለ ነው። next week በዚህ ሰዓት። ስለዚህ will have finished የሚለው የትኛው ማለት ነው? future perfect tense will have finished የሚለው will have plus v3 ነው የሚጠቀመው next week this time የሚለው በጣም ቀላል ነው። ምክንያቱም ማየት የሚጠበቅባችሁ ምንም የምትፈላልጡት ነገር ስለሌለ next week this time ማን ነው የሚጠቀመው የሚለው አእምሯችሁ ላይ ቁጭ ማድረግ ብቻ ነው ማለት ነው። አራተኛዋን ጥያቄ ግን በደንብ እናያታለን። I am sure ይችን ያዙልኝ። I am sure you blank a good time staying here with me this coming summer። ሁለት ነገሮች የሚያምታቱ ነገሮች አሉ። አንደኛው I am sure የሚል ምን prediction እና certainty አለ። ሁለተኛው ደግሞ this coming summer የሚለው future የሆነ ማለት ነው። this coming summer future ሳይሆን future ሁሉም future ነው፣ planned የሆነ እንደ ማለት ነው። ስለዚህ ምን ማለት ነው? will have እና will be having የሚለው አንድ ላይ ይመጡና ትንሽ ያወዛግቧቸዋል። ስለዚህ እዚህ ጋር ሐሳቡን የምትመርጡት በምንድን ነው ካላችሁ will have የሚለው በቀጥታ prediction ማድረግ ነው። ሌላኛው ደግሞ will be having የሚለው ደግሞ ongoing action የሚባል ነገር አለ። ስለዚህ የመጀመሪያው ሐሳብ I am sure ብሏል። ሃይ የሆነ ዲግሪ certainty አለው፣ እርግጠኛ የመሆን የወደፊቱን የመተንበይ ማለት ነው። በጣም እርግጠኛ ነኝ እያለው ነው። I am sure ጥሩ ጊዜ እንደምታሳልፍ በመጪው ክረምት እያለው ነው። ስለዚህ በሱ ምክንያት will have ይሆናል። ሁለተኛ ደግሞ በጀነራል ፕሪዲክሽን ኔቸር ኦፍ ቨርቡ have ማለት ነው። ኔቸር ኦፍ ቨርቡ የሚወስደው will have
will have a good time ይባላል። በዚህ ጊዜ ጀነራል የሆነ ፕሪዲክሽን በምታደርጉበት። ከዛ ውጭ ግን ongoing action ከሆነ having a good time ይባላል። እነዚህ ነገሮች ሁለቱን በደንብ አመጣላችኋለሁ ፍላጎቱ ካላችሁ ማለት ነው። በዚህ ምክንያት ግን prediction versus ongoing action እና certainty ስላለው በሱ ምክንያት will have ወይም ደግሞ simple future መልሳችሁ ነው የሚሆነው ኤ ላይ ያለው ማለት ነው። በደንብ እችን ነገር ጥንቃቄ አድርጋችሁ ሰርችም አድርጋችሁ የሁለቱን ልዩነቶች በደንብ እዩዋቸው። prediction እና ongoing action ምንድነው የሚሉት። መልካም ጊዜ። በሁለት ሳምንት ጊዜ ውስጥ ቴሌግራም ቻናላችን 1000 ሰብስክራይበር ሊገባ አሁን ይሄን ቪዲዮ ስቀርጽ 3 ሰዎች ብቻ ናቸው የሚቀሩት። 3 ሰዎቻችሁ ቶሎ ብላችሁ ሄዳችሁ ሙሉት። 12ኛ ክፍሎችና ኤንጋት ተፈታኞች ማለትም ለወደፊት ማስተርስ እና ዶክትሬት መማር ለምትፈልጉ ተማሪዎች በቀጥታ ቻናሉ ይመለከታችኋል። እየሄዳችሁ ጆይን አድርጉ። ሚስተር አበበ ብላችሁ ሰርች አድርጉ ይመጣላችኋል። ይሄ ጥያቄ ከቀን ከሰራሁት የቀጠለ ጥያቄ ነው። በደንብ ተከታተሉ። ለሁሉም ደግሞ ሼር አድርጉላቸው። የአምስተኛው ጥያቄ did you know that Mary and በድሉ ብላንክ married next week? ሜሪ እና በድሉ በሚቀጥለው ሳምንት እንደሚጋቡ ታውቃላችሁ ወይ እያላችሁ ነው። yes or no ብቻ ነው የምትሉ። ስለዚህ ፊውቸር ፕላን አክሽን ፕላን የተደረገ ነው ማለት ነው። ኔክስት ዊክ ላይ ቀድሞ አሬንጅመንት የተደረገለት ቀጠሮ አለ ማለት ነው በድሉና ሜሪ እንደሚጋቡ። ስለዚህ ለዚች ሁልጊዜ ፈተና ላይ የሚሆን የሆነ ቦታ ላይ ማትቀር ቢ ጎይንግ ቱ የምትባለው አይነች ማለት ነው። ምንም ነገር ወዲያ ወዲህ ማለት አይጠበቅባችሁም። ፊውቸር አሬንጅመንት ፕላን የተደረገ ነገር ከሆነ ቢ ጎይንግ ቱ ኢትስ ዘ ቤስት ቾይስ ማለት ነው። ስለዚህ ቢ ጎይንግ ቱ are going to get የሚለው ኤ ላይ ያለው ማለት ነው መልሳችሁ ይሆናል። ስድስተኛ ጥያቄ I am not good at mathematics but I blank any problem with my English ይላል። ማትስ ላይ እንደሚታወቀው ጥሩ አይደለሁም ይላል። እንግሊዘኛ ላይ ግን እስካሁን ድረስ ምንም ችግር ገጥሞኝ አያውቅም እያለ ነው ይሄ ልጅ። ስለዚህ ምን ማለት ነው? ላይፍ ኤክስፒሪየንሱን አፕቱ ናው አሁን እስካለበት ድረስ እያብራራ ነው ማለት ነው። ስለዚህ ለዚህ ጊዜ የሚጠቅመው ማን ነው ካላችሁ ፕሬዘንት ፐርፌክት ቴንስ ነው ማለት ነው። እስከ አሁኗ ጊዜ እንግሊዘኛ ላይ ምንም ችግር ገጥሞኝ አያውቅም እያለ ነው። ላይፍ ኤክስፒሪየንስ ይባላል ይሄኛው። ስለዚህ ማን ነው መልሳችሁ የሚሆነው? have never had ኤ ላይ ቢ ላይ ያለው ማለት ነው መልሳችሁ የሚሆነው። ኤ ላይ ያለው ተቀያይሯል፣ ሮንግ ስትራክቸር ነው። had never have ነው የሚለው። ስለዚህ ፕሬዘንት ፐርፌክት ቴንስ አይሆንም ማለት ነው። have never had የሚለው ቤስት አንሰር ቢ ላይ ያለው ማለት ነው። እነዚህ ነገሮች በደንብ ቼክ አድርጉ። በዚህ በተጨማሪም ደግሞ ሌሎችን በዚህ መሰረት ማንበብ ትችላላችሁ። ሌላም ቀጣይ ጥያቄ ይኖረኛል ከዚህ የሚቀጥል፣ እሱንም አሁን ፖስት አደርገዋለሁ። ያው ሰዓቱ ስለሄደ እናንተ ደግሞ ቶሎ ቶሎ ሼር አድርጉት በደንብ እንዲታይ። መልካም ጊዜ። ዛሬ ከአንድ ተማሪ የተላኩልኝን 8 ጥያቄዎች ማለት ነው ፖስት አድርጌያለሁ ከዚህ ጋር ማለት ነው። ከዚህ በፊት ስንቱ ማለት ነው 3 ቪዲዮዎች 2 ጥያቄ የያዙ ቪዲዮዎች ፖስት ተደርገዋል። ሁሉንም እየገባችሁ ማየት ትችላላችሁ 12ኛ ክፍሎች። ይሄ ደግሞ 7ኛው ጥያቄ I was very sad to hear that your mother blank ነው የሚለው። እዚህ ጋር ስታዩት የሆነ ሴንስ የሚሰጣችሁ ነገር ያለ አይመስልም። ነገር ግን ምንድነው I was very sad to hear እንግዲህ ዳይ ሚል አለ። ስለዚህ መሞቷን ስሰማ አዝኜ ነበር እያለ ነው። ስለዚህ ምንድነው እያለ ያለው ይሄ ልጅ? የጓደኛ ወይም ብቻ አለ አይደለ? እናትህ መሞቷን ስሰማ that your mother ይላል አይደለ? እናትህ መሞቷን ስሰማ በጣም አዝኜ ነበር። ስለዚህ ይሄ earlier action እና አሁን ላይ ያለ ነገር አለ ማለት ነው። እቺ ነው እንድታስቡ የሚፈለገው። ስለዚህ እናቱ መሞቷን ሲሰማ ካዘነ ከሱ ሐዘን ወይም ደግሞ ሐዘኑን ከመግለጹ በፊት ምን አድርጋል ማለት ነው? እናቱ ሞታለች ማለት ነው። የዛኛው እናት ሞታለች። ስለዚህ የእናቱ መሞት ምንድነው ማለት ነው? earlier action ነው። እንደዛ ከሆነ በፓስት ፐርፌክት ቴንስ ትገልጹታላችሁ ማለት ነው። ለዛ ሲባል ቢ ላይ ያለው had died የሚለው መልሳችሁ ሆኖ ታገኙታላችሁ። 8ኛ ጥያቄ I have now been admitted to the University of Melo and I am expected to be there in August. እችን በደንብ ያዙልኝ። ከዛ the semester blank halfway there by the time እችን ማስምሩልኝ by the time ፍሬዟን ማለት ነው።
ባይ ዘ ታይም ዘ አካዳሚክ ይር ቢግንስ ዜር ነው የሚለው። አሁን ባይ ዘ ታይም የሚለው ምንድን ነው የሚጠይቀው? አንደኛ ፊውቸር ሚኒንግ አለው፣ ሁለተኛ ደግሞ ፓስት ሚኒንግ አለው። እዚህ ጋር ያለውን ነገር በፊውቸር ሚኒንግ ነው ሆኖ የመጣው። ስለዚህ ባይ ዘ ታይም ምንድን ነው የሚያመለክተው? ቱ ኢንዲኬት አን አክሽን ዛት ዊል ቢ ኮምፕሌትድ አት ስፔሲፊክ ፖይንት ኢን ዘ ፊውቸር ማለት ነው። ወደፊት ሄዶ የሆነ ጊዜ ላይ ያቆማል የሚል ነው ባይ ዘ ታይም። ስለዚህ ይሄንን በምታደርጉበት ጊዜ ፊውቸር ፐርፌክት ቴንስ ነው አገልግሎት ላይ የሚውለው። ፊውቸር ፐርፌክት ቴንስ ምንድን ነው የሚሆነው? አንድ አክሽን የተጀመረ አክሽን አለ፣ እሱ ያልቃል ምን ከመሆኑ በፊት? ሌላ ፊውቸር አክሽን ከመጀመሩ በፊት ማለት ነው። ስለዚህ ምርጫችን ውስጥ ያለ ዊል ሃቭ ቢን የሚለው ሲ ላይ ያለው ማለት ነው መልሳችሁ ሆኖ ታገኙታላችሁ። እንደዚህ አይነት ነገሮች ናቸው ያሉ። እነዚህን ጥያቄዎች ደግሞ እንዳል በቀጥታ ቴሌግራም ቻናሌ ላይም ፖስት አደርጋለሁ። ሚስተር አበበ ብላችሁ ታገኙታላችሁ። ወይም ደግሞ ስቶሪ ላይ ፖስት አድርጌዋለሁ። እዛ ጋር ሊንክ ያሳያል። እሱን ዩዘር ኔሙን ሄዳችሁ ብጽፉ ታገኙታላችሁ። ለብዙዎች ሼር አድርጉት። መልካም ጊዜ